ሰላም ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሌክ የዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ዛሬ ይዤ የመጣሁት ታይፕስ ኦፍ እርዚንግ ሲስተም ነውና ባለፈው አንድ ቪዲዮ ሰርቻላችሁ ነበረ። ግን እርዚንግ ሲስተም ስንት እንደሆኑ እንዴት እንደሚሰሩ እና ኤሌክትሪካል ኢንስታሌሽናቸው ምን እንደሚመስል ይዤላችሁ መጥቻለሁ። እሺ እዚች ጋር እንደምታዩት ታይፕስ ኦፍ እርዚንግ ሲስተም ይላል። ከዛ ቲኤን አለ። ቲኤን ላይ ደግሞ ቲኤንኤስ አለ፣ ቲኤንሲ አለ፣ ቲኤንሲኤስ አለ። ከዛ ቲቲ አለ፣ አይቲ አለ። በእነዚህ በአምስት ይከፈላል ማለት ነው። ታይፕስ ኦፍ እርዚንግ ሲስተም የግራውንድ እርዚንግ ሲስተም በስንት ቦታ ይከፈላል? በአምስት ቦታ ይከፈላል። እሺ የዚህ የፊደሎቹ ቲ ምንድነው? ቴራ ነው። ከዛ ሚኒንጉ ምንድነው? እርዝ ማለት ነው። አይ ደግሞ አይዞሌትድ ማለት ነው። ኤን ኒውትራል ነው። ኤስ ሰፓሬት ነው። ሲ ኮምፓይን ነው። ስለዚህ እርዚንግ ሲስተም በስንት ይከፈላል ማለት ነው? በአምስት ይከፈላል። አንደኛው ምንድነው? ቲኤንኤስ አለ፣ ሁለተኛው ቲኤንሲ አለ፣ ሶስተኛው ቲኤንሲኤስ አለ። ከዛ ሁለተኛው ማነው? አራተኛው ደግሞ ቲቲ አለ፣ አምስተኛው አይቲ አለ። ከዛ የመጀመሪያ ፊደል ቲ ሲሆን ምንድነው? ቀጥታ የዚህ ከስታር ፓወር ሶርሳችን የሚወጣውን ቀጥታ ከግራውንድ ጋር ሲገናኝ ነው እንደዛ የምንለው ማለት ነው። ቲ የመጀመሪያው ፊደል የሚያመለክተው ቀጥታ ከህርዙ ጋር ሲገናኝ እንደዛ ያመለክታል ማለት ነው። እሺ አሁን ኮኔክሽናችን ይሄኛውን ይመስላል። ያው እርዚንግ ሲስተም መጠቀማችን አንደኛ የምንጠቀመው ኢኩዊፕመንት ወይም ማቴሪያል ደህንነቱ የተጠበቀ እንዲሆን እና ደግሞ ለኛ ለምንጠቀመው ዩዘሮቹ ሴፍቲ እንዲኖረው ነው ግራውንድ የምናደርገው እና ግራውንድ ሲስተም በጣም ኢሴንሻል ነው ማለት ነው። እሺ አሁን ከነዚህ ከአምስቱ ስንቱን የመጀመሪያው ቲኤንኤስ እዚህ የእርዚንግ ሲስተም ነው ማየት የፈለግነው ማለት ነው። እዚች ጋር እንደምታዩት ስታር ኮኔክሽን አለ፣ ፓወር ሶርሳችን ጋር ስታር ኮኔክሽን አለ። እዚህ እንደምታዩት ፓወር ሶርሱ ማለት ነው። ከዛስ እዚች ጋር ደግሞ ዲስትሪቢዩሽን ፓነል አለ። ከዛ ከነዚህ ከስታር ኮኔክሽናችን ከጀነሬተር ወይም ደግሞ ከጀነሬተር ሶርስ ወይም ደግሞ ከጀነሬተር ወይም ደግሞ ከትራንስፎርመሩ ሶርሱ የሚወጣውን እንዴት ኮኔክት እንደምናደርግ እናያለን ማለት ነው። ከዛ እዚች ጋር እንደምታዩት ስታር ኮኔክሽን ነው። ከስታር ኮኔክሽን እዚች ጋር አርሲቲዎች አሉ። ከዛ አንደኛው ላይን ከኤል1 ጋር ኮኔክት አደረግ ነው። የሁለተኛው ኤቢሲ ብንለው ያችን ከኤል1 ጋር ቢያችን ደግሞ ከኤል2 ሲያችን ከኤል3 ጋር ኮኔክት አደረግ ነው ማለት ነው። ከዛ ቅድም እንዳልኳችሁ ቲ ስለሆነ የእንትኑ ቀጥታ ከግራውንድ ጋር ነው። አያችሁት? ቀጥታ ከግራውንድ ጋር ነው ኮኔክት የሚያደርገው ማለት ነው። ግራውንድ እዚች ጋር ያው ግራውንድ ነው እንደሚታወቀው። ግራውንዱ ከምን ጋር ታሰረ? ከመሬት ጋር ቀጥታ ከመሬቱ ጋር ነው ኮኔክት የሆነው። ከዛ ኒውትራሉና እዚህ እርዝ ፕሮቴክቲቭ እርዙ አሁንም ከእርዙ ጋር ነው እዚች ጋር ኮኔክት የሆነው። አያችሁት? እዚች ጋር ከእርዙ ጋር ኮኔክት ሆነ ማለት ነው። ስለዚህ ይሄ ኮኔክሽኑ ምንድነው የሚባለው?
ቲኤንኤስ ኮኔክሽን አርዚንግ ሲስተም ይባላል። ቲኤንኤስ አርዚንግ ሲስተም ይሄኛውን ነው የሚመስለው። ከዛ የሚቀሩ አሉ ቲኤንሲ፣ ቲኤንኤስ፣ ቲኤንሲኤስ፣ ቲቲ፣ አይቲ የሚባሉ አሉና ከዛ የእነሱ ኢንስታሌሽን ደግሞ ምን እንደሚመስል እናያለን ሌላ ጊዜ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት በትህትና ጠይቃችኋለሁ። በቀጣይ ደግሞ የቲኤንሲ ምን እንደሚመስል ይዤላችሁ እመጣለሁ። እዚህ ኮኔክሽኑን በደንብ እናያለን ማለት ነው። እዚች ጋር አሁን ይለያያል። ቲኤንሲ ሲሆን ቲኤንሲኤስ ሲሆን ቲቲ ሲሆን ኮኔክሽኖቹ ስለሚለያዩ የትኛው ሞር አሪፍ እንደሆነም በቀጣይ ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ፣ ሰላም ሁኑ። አሁንም አብዛኛው ከ60 እና ከ70% በላይ የሚሆነው ሰው አይቶ ብቻ ነው የሚወጣውና ላይክስ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እኔም እንድታበረታቱኝ ላይክ፣ ሼር ብታደርጉት የበለጠ ሌላ ቪዲዮ ለመስራትም መነሻሻ ይሆናልና የምታዩት ኤሌክትሪካል ኢንጂነሪንግ፣ ቢልዲንግ፣ ኤሌክትሪካል ኢንስታሌሽን የምትማሩ ልጆች ካላችሁ ለሌላ ለምታውቋቸው ከሌላችሁም ደግሞ ለሚያውቋችሁ ሰዎች ሼር እንድታደርጉ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።